ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት መካከለኛ ቢዝነስ የሚሰራ የኮስሞቲክ ቢዝነስ ሀሳብ ነው። ምናልባት ደግሞ ይህን ሀሳብ ላላችሁ የኮስሞቲክ ቢዝነስ ለመክፈት ያሰባችሁ ለእናንተ ይጠቅማችኋል እና እስከ መጨረሻው ተከታተሉት። በመካከለኛ ቢዝነስ የሚከፈት የኮስሞቲክ ቢዝነስ በምን ያህል ካፒታል መነሳት እንችላለን? ምን ያህል ካሬ መስኮት ያስፈልገናል? ጥሬ እቃዎች ምን አይነት ያስፈልጉናል? እንደዚህ ደግሞ የት አካባቢ ያስፈልገናል እና ጠቅላላ ወጪያችን ምን ያህል ነው የሚለውን ዘርዘር አድርጌ ይዤላችሁ መጥቻለሁ እና እስከ መጨረሻው ተከታተሉት እና እንግዲህ ወደ ጉዳዩ ሲገባ ወደ ቢዝነሱ ሀሳብ ሲገባ እንግዲህ በመካከለኛ ቢዝነስ የሚከፈት የኮስሞቲክ ቢዝነስ አዋጭነቱን እንግዲህ ጠቅላላ ወጪውን እንጀምር። ከጠቅላላ ወጪው እንግዲህ ከ500,000 እስከ 1.5 ሚሊዮን ብር ያስፈልጋቸዋል። አንድ የኮስሞቲክስ ቢዝነስ ለመክፈት ከ500,000 እስከ 1.5 ሚሊዮን ብር የኢትዮጵያ ብር ያስፈልጋቸዋል ማለት ነው። እንግዲህ ጥሬ እቃዎቹን በዝርዝር ይዤላችሁ እመጣለሁ ምን ያስፈልጓል የሚለውን። እንግዲህ አንድ የኮስሞቲክስ ቢዝነስ ለመክፈት መጀመሪያ ቤት ኪራይ ነው ያስፈልጋቸው። ቤት ኪራይ እንግዲህ ከ20 እስከ 40 ካሬ ያስፈልጋቸዋል። ከ20 እስከ 40 ካሬ የሆነ ቤት ያስፈልጋቸዋል። በተጨማሪ ደግሞ ሼልፎች ያስፈልጋቸዋል። ሼልፍ ያው ኮስሞቲክስ እቃዎች የሚቀመጥበት መደርደሪያ ማለት ነው። እሱ ያስፈልጋቸዋል እና በመስታወት ማድረግ ትችላላችሁ። አይ ደግሞ አቅም ካልፈቀደላችሁ ዝም ብላችሁ ሼልፎቹ ቆንጆ ሼልፍ አሰርታችሁ እሱ ማድረግ ትችላላችሁ። እንግዲህ ይህን ይመስላል እና ኢንቴሪየር ዲዛይኑ ደግሞ ቆንጆ ብታደርጉት፣ ምናልባት ደግሞ ከለሮችን ለየት ያሉ ከለሮች የውስጥ ዲዛይኑ ከለሮች ብታሳምሩት፣ ከኮስሞቲክስ ጋር የተገናኘ ነገር ብታደርጉት፣ ውስጡ ብታሳምሩት፣ የሚስብ ነገር ብታደርጉት አሪፍ ነው እና ኮስሞቲክስነትን ሊገልጽ የሚችል ዲዛይን ብታደርጉበት ውስጥ ደግሞ በጣም አሪፍ ነው እና እንግዲህ ኮስሞቲክስ ቢዝነስ ምን ያስፈልጋል የሚለውን እንግዲህ አንድ በአንድ በዝርዝር ይዤላችሁ መጥቻለሁ። እንግዲህ ለኮስሞቲክስ ቢዝነስ የሚያስፈልጉ እንግዲህ ለምሳሌ ምንድነው ጥፍር ቀለም፣ ሊፕስቲክ፣ የቻፕስቲክ፣ የጥፍር ቀለም ማስለቀቂያ፣ ከለር ኮል፣ እንደዚሁም ኮል፣ እንደዚህ ደግሞ አይላይነር፣ ሽቶ፣ ሻምፖ፣ ኮንዲሽነር፣ ሳሙናዎች፣ የተለያዩ አይነት ሳሙናዎች አሉ። ስኪንኬር ሳሙናዎች አሉ። ሻምፖ፣ ኮንዲሽነር፣ ሎሽን እነዚህ እንደዚሁም ደግሞ ሄር ትሪትመንት የሆኑ ቅባቶች አሉ። የተለያዩ አይነት ቅባቶች አሉ። ትሪትመንት የሆነ እንደዚሁም ደግሞ ክሬሞች አሉ። ቦዲ ክሬሞች ቦዲ ክሬሞች አሉ። በዚህም ደግሞ የስኪንኬር ትሪትመንት እንደዚሁ ስክራምፕ የሚባሉ ነገሮች ስክራምፕ ታውቃላችሁ እንጂ እና እነሱ የተለያዩ አይነት ሳሙናዎች፣ የተለያዩ ሎሽኖች፣ የተለያዩ አይነት ፍሌቨር ያላቸው አሉ እና ሻምፖዎች አሉ። እነዚህ የመሳሰሉ እንግዲህ ያስፈልጋቸዋል ማለት ነው። ብዙ አይነት ነው ያሉት እና እኛም ልላቸዋችን የፀጉር ቀለሞች እንደዚሁ ብታደርጉ አሪፍ ነው እና እንግዲህ የተለያዩ አይነት ነው የጥሬ እቃዎች አሉት እና ሎሽኖች የተለያዩ አይነት ሎሽኖች አሉ። ሻምፖዎች የተለያዩ አይነት አሉ። እንደዚሁም ሳሙናዎች የተለያዩ አይነት አሉ። ሽቶዎች የተለያዩ አይነት አሉ። እንደዚሁም ደግሞ ዶዶራንቶች የተለያዩ አይነት ዶዶራንቶች አሉ። እንግዲህ በሎሽን እነዚህ የመሳሰሉ ነገሮች አሉ። እንደዚሁም ደግሞ በተጨማሪ ደግሞ ወንዳጉን ደግሞ ጌጦች ብታደርጉ አሪፍ ነው። የእጅ ጌጦች ምናምን ብታስቀምጡ ያው ሴቶች የሚዋቡበት ነገሮች አሉ። ከኮስሞቲክስ ነው ሆኖ እነዚህ ነገር ብታደርጉም አሪፍ ነው። ምናልባት የጆሮ ጌጦች ብታደርጉ፣ የእጅ ጌጦች፣ እነዚህ ነገሮች አንገት ምናምን ተጨማሪ ደግሞ ብታደርጉ በጣም ይጠቅማቸዋል እና እንግዲህ በመካከለኛ ቢዝነስ እንደዚሁም ደግሞ ሜካፖች፣ ፓውደሮች አሉ አይደል? ፓውደሮች አሉ። እንደዚሁ ደግሞ ፋውንዴሽኖች አሉ። እንደዚሁ ደግሞ ማሳካር ምናምን አይላይነሮች ብያቸዋለሁ። እንደዚሁ የተለያዩ አይነት ነገር የጥፍር ቀለም ምናምን በመሳሰሉት ያው የሜካፕ እንትኖች ማለት ነው ብታደርጉ በጣም አሪፍ ነው። ተጨማሪ እንዳልኳችሁ ደግሞ እነዚህ ጌጣጌጥ ነገሮች ጎን ለጎን ትሸጡ ደግሞ አሪፍ ነው እና እንግዲህ በመካከለኛ ቢዝነስ አይነቶቹ እነዚህ ናቸው ይመስላሉ እና በተጨማሪ ደግሞ ብዙ ነገሮች ሊኖሩ ይችላል። እናንተ ብታውቋቸው መጨማመር ትችላላችሁ። እንግዲህ ወደ ቢዝነሱ ስገባ እንግዲህ ወጪ እንግዲህ ከ1.5 እስከ 500,000 1.5 ሚሊዮን ብር ብያቸዋለሁ። ጠቅላላ ወጪ ነው። እንግዲህ ለጥሬ እቃዎች የምታወጡት ወጪዎች አሉ። ለእቃ የምታወጡት ወጪ አለ። ለቤት ኪራይ የምታወጡት ወጪ አለ። ለሼፎቹ ወይም ለመደርደሪያዎቹ የምታወጡት ወጪ አለ። እንደገና ለአንዳንድ ጉዳዮች ማስፈጸሚያ የምታወጡት ወጪዎች አሉ። እነሱ ነው ደግሞ ይዤላችሁ መጥቻለሁ እና እንግዲህ ወደ ሼልፉ ስንሄድ ሼልፍ እንግዲህ ወደ ቤት መሄድ መጀመሪያ ከቤት ልጀምርላችሁ እና ከ3 ወር እስከ 6 ወር ለሆነ ቤት እንግዲህ ከ60,000 እስከ 250,000 ወይም ከ50,000 እስከ 250,000 ያስፈልጋችሁ ይችላል እና እንግዲህ ወደ ሌላው ደግሞ ስንሄድ ወደ ሼልፎች አሉ። ሼልፎቹ ደግሞ ከ50,000 እስከ 150,000 ያስፈልጓቸዋል። ውስጡም ደግሞ ለማሳመሪያ ቀለማቶች ወይም ደግሞ ኢንቴሪየር ዲዛይን ለማሳመሪያ የተወሰነ ገንዘብ መመደብ አለባችሁ። በተጨማሪ ደግሞ እንግዲህ ለአንዳንድ ወጪዎች እና ጉዳይ ማስፈጸሚያዎች ከ1,000 እስከ 50,000 ያስፈልጋችሁ ይችላል እና እንግዲህ ጠቅላላ ወጪያችሁ እንግዲህ ከ500,000 እስከ 1.5 ያስፈልጋችኋል ማለት ነው። ኪራይ እንግዲህ ነግራችኋለሁ ከ60,000 እስከ 50,000 ወይም ከ60,000 እስከ 250,000 ያስፈልጋችኋል ብያችኋለሁ። እንግዲህ ይህን ይመስላል በመካከለኛ
የኮስሞቲክስ ቢዝነስ ወጪዎቻችሁ እነዚህን ይመስላችኋል? እና ደግሞ እንግዲህ የት አካባቢ ልክፈት ይህ ቢዝነስ የት አካባቢ ልክፈት ከፍት ያዋጣኛል የምትሉት ከሆነ ይህ ቢዝነስ እንግዲህ የሚያዋጣችሁ የት አካባቢ ነው? ለምሳሌ መርካቶ ብትከፍቱት መርካቶ ያው ሰው ብዛት ስላለ ነጋዴውም ደግሞ በብዛት ወደ እናንተ መጥቶ ከእናንተ በብዛት ሊወስድ ይችላል። ከተለያየ አቅጣጫ መጥቶ ነው እንግዲህ መርካቶ ብዙ ሰው የሚወስደው እና ብዙ ነጋዴዎች መጥቶ ከእናንተ ስለሚወስዱ ብዙ አማራጭ አላችሁ። መርካቶ ላይ ነው እቃችሁ ቶሎ ቶሎ ላይ የሚሄድ የተሻለ ነው እና መርካቶ ላይ በተጨማሪ ደግሞ እንግዲህ ቦሌ አካባቢ ቦሌ ያው የሰው እንቅስቃሴ በብዛት ያለበት አካባቢ ስለሆነ ቦሌ አካባቢ፣ ሜክሲኮ፣ ፒያሳ፣ ሳር ቤት አካባቢ፣ መገናኛ እነዚህ አካባቢዎች ብትከፍቱ በጣም አሪፍ ነው እና ሰውም በብዛት እዛ አካባቢ የሚገኝበትና እንቅስቃሴ ያለበት አካባቢ ሆኑ። በተጨማሪም ደግሞ ሞሎች ላይ የምትከፍቱ ሰው በብዛት ያው ሾፕ ለማድረግ ሞል ላይ ይሄዳል እና ሞሎች ላይ የሚያዋጣ እና ሞሎች አካባቢ እንደዚሁም ደግሞ ዋና መንገድ አካባቢ ትከፍቱ እንደዚሁም ደግሞ ፀጉር ቤቶች እንደዚህ አካባቢ ትከፍቱ ያዋጣል ቢዝነስ ማለት ነው። እንግዲህ እነዚህ ይመስላሉ። የት አካባቢ ልክፈት ካላችሁ እነዚህ ቦታዎች ላይ ትከፍቱ ውጤታማ ልትሆኑ ትችላላችሁ። እና እንግዲህ መጀመሪያ ቢዝነስ ከፍቱ ዝም ብላችሁ ስፐር ስላላችሁ ብቻ የሆነ ቦታ ላይ ብላችሁ ወይ ሱቅ ስላገኛችሁ መክፈት የለባችሁ። ማጥናት አለባችሁ። ቦታ የት አካባቢ ብከፍት ያዋጣኛል ነው ማጥናት አለባችሁ። እና እንግዲህ አሁን ደግሞ እንግዲህ በመካከለኛው ቢዝነስ እንግዲህ ወራዊ ትርፉ ነው የምነግራችሁ። እንግዲህ በመካከለኛ ቢዝነስ ወራዊ ትርፉ ከ20 ሺህ እስከ 80 ሺህ ማለት ነው። ከ20 ሺህ እስከ 80 ሺህ በላይ እንደዚሁም ደግሞ ደንበኞች ወይም ትልቅ ደንበኞች ጥሩ ደንበኛ ካላችሁ ብዙ ደንበኞች ካላችሁ ከመቶ ሺህ በላይ ወራዊ ትርፋችሁ ማለት ነው። በኮስሞቲክስ ቢዝነስ ያልኳችሁ ያለው ወራዊ ትርፋችሁ እንጂ የወር በወር አጠቃላይ የምታገኙት ገንዘብ መጠን አይደለም እያልኳችሁ ያሉት ወራዊ ትርፋችሁ ነው እየነገርኳችሁ ያሉት። እንግዲህ ለዛሬ ይዤላችሁ የመጣሁት መካከለኛ የኮስሞቲክስ ቢዝነስ ይህን ይመስላል። እንግዲህ መካከለኛ ቢዝነስ እንግዲህ ጠቅላላ ወጪ ምን ያህል ያስፈልገናል በዝርዝር ነግሬያችኋለሁ። የት አካባቢ ብንከፍት ያዋጣናል እንግዲህ የሚለውን በዝርዝር ነግሬያችኋለሁ። እንግዲህ ለቤት ኪራይ የሚያስፈልገን ምን ያህል ካሬ ነው የሚለውን ደግሞ በዝርዝር ነግሬያችኋለሁ። እንግዲህ ጠቅላላ አድርግላችሁ እና ወዲያው እንግዲህ አጠቃላይ ወጪያችሁ ከ500 እስከ 150 ሺህ 1.5 ሚሊዮን ብር ያስፈልጋችኋል። የት አካባቢ እንክፈት ካላችሁ ደግሞ እነዚህ ሰዎች በብዛት ያሉበት አካባቢ ፒያሳ፣ ቦሌ፣ መርካቶ፣ ሜክሲኮ፣ ሳር ቤት፣ መገናኛ ሞሎች አካባቢ እንደዚሁም ደግሞ ፀጉር ቤቶች አካባቢ እና ደግሞ ዋና መንገዶች አካባቢ ትከፍቱ ያዋጣችኋል። እንግዲህ ምን ያህል ካሬ ያስፈልገናል እና የቤት ኪራይ ከስንት ነው ካላችሁ ከ20 እስከ 40 ካሬ ያስፈልጋችኋል። የቤት ኪራይ ደግሞ እንግዲህ ከ60 ሺህ ወይ 50 ሺህ እስከ 250 ሺህ ያስፈልጋችኋል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት መካከለኛ ቢዝነስ ይህን ይመስላል። እንግዲህ ከወደዳችሁት ላይ ላይክን ሰብስክራይብ ማድረጋችሁ አትርሱ። ለኔ ማበረታቻ ነው። ለእናንተ ደግሞ የተሻለ ነገር ይዤላችሁ ነው የሚቀጥለው እንድመጣ ያደርገኛል እና ምናልባት ደግሞ አስተያየት ካላችሁ በኮሜንት ሴክሽን ያፈሩልኝ። ምናልባት የሚስተካከል ነገር የተሻለ ነገር ይዤላችሁ መጣ ይህን ነገር ዲዛይን የምትሉኝ ካለ እንደዚሁም ደግሞ ለእናንተ ደግሞ የተሻለ ነገር ይዤ ለመምጣት ማበረታቻም ስለሚሆኑ በኮሜንት ሴክሽን ላይ ያስፈሩልኝ። እንግዲህ ከወደዳችሁ ላይክን ሰብስክራይብ በድጋሚ ማድረግ አትርሱ። ከሚቀጥለው አሪፍ የሆነ ቢዝነስ ሀሳብ ይዤላችሁ እመጣለሁ። ከዛ ቻው፣ ሰላማችሁ